ሙስሊም ከሆንክ እንዴት ኢማንህን አጠንክረህ በዲንህ ላይ ቀጥ ለማለት የሚያስችሉ 12 ነጥቦችን ላመላክት። አንደኛ፣ በመጀመሪያ ንያህን አጽዳ። ስራህ ላይ አላህ ስብሓንሁ ወተዓላ እንዲያግዝህና እንዲያጠነክርህ ከፈለግ ወደ አላህ ስትጓዝ ንያህ ጽድት ያለ መሆን አለበት። ሁለተኛ፣ ሐራም የሆኑ ግንኙነቶችህን አቋርጥ። ለአላህ ብሎ አንድን ነገር የተወሰው ደግሞ አላህ ስብሓንሁ ወተዓላ የተሻለ ነገር ይተካለታል። ሶስተኛ፣ የተወሰነ የቁርአን ዊርድ አዘጋጅ። ዊርድ ማለት ምንም ቢሆን ያለማቋረጥ በየቀኑ የምትከራው የተወሰነ የቁርአን መጠን ማለት ነው። ስትጀምር ብዙ ባታበዛው ጥሩ ነው። በቀን 1 ገጽ በቂ ነው። ረሱል ዓለይሂ ሰላቱ ወሰላም ወደ አላህ ተወዳጁ ሥራ ማለት ትንሽም ብትሆን ዘውታሪ የሆነችው ነች ይላሉ ሰለዋቱ ረቢ ወሰላሙሁ ዓለይህ። አራተኛ፣ ዘፈንና ፊልሞችን መተው። ጀነትን እንደምንፈልግ ተስማምተናል አይደል? አምስተኛ፣ ሱና ሶላቶችና ጾሞችን መጀመር። በጀነት ቤት የሚያስገነቡትን 12ቱን ሱናዎች መስገድ ማለትም ከፈጅር በፊት 2 ረክዓ፣ ከዙሁር በፊት 4 ረክዓ፣ ከዙሁር በኋላ 2 ረክዓ፣ ከመግሪብ በኋላ 2 ረክዓ፣ ከዒሻእ በኋላም 2 ረክዓ፣ ዊትርም 1 ረክዓም ቢሆን እንዳንረሳ። ከዛም ሰኞና ሐሙስ እና ከየወሩ 3 ቀን መጾም። ስድስተኛ፣ ምላስን መጠበቅ። ምላስን ከሐሜት፣ ከውሸት፣ ከስድብና ወዘተ መጠበቅ። መልካም ስራህን ሁላ ለሰዎች አታከፋፍል። ሰባተኛ፣ የጌታህን ውዴታ የምትፈልግ ከሆነ የዲን ዕውቀትን መማርን አደራ። 1-2 ገጽም ይሁን ብቻ ግን በዐቂዳ ትምህርት ጀምርና ቀጥል፣ አታቋርጥ። 8ኛ፣ ከአላህ ጋር ለብቻ ሆኖ ማውራት። ወላሂ ለብቻ ሆኖ ከአላህ ጋር ስለ ማውራት ባወራ አልጨርሰው። ጥፍጥናው፣ ራሓው፣ ምንዳው ላውራ ብል አልችለው። ቁርአንን ወይንም አንድ መጽሐፍ ያዝና ወይንም በአላህ አፈጣጠር ላይ አስተንትን። ለብቻ ሁንና አላህን ልክ እንደምታየው ሆነ አናግረው፣ አልቅስ፣ ለምን፣ ተማጸን። ለነፍስህ መጽዳት፣ ለኢማንህ መጠንከር ወደ አላህ የበለጠ ለመቅረብ ትልቅ ተጽዕኖ አለው። 9ኛ፣ ሌሊቱን ሕያው አድርግ። አሳሳቢውን ጉዳይ እንዴት እንዳዘገየሁት አላውቅም። ለይል መስገድ ማለት እኮ የደጋግ ሰዎች መፈክር፣ የመልካም ሰዎች መገለጫ፣ የአላህ ባሮች ሚስጥር ነች። ጥፍጥናዋን ልገልጽልህ አልችልም። ራስህ እንድትቀምሰው ነው የምፈልገው። 10ኛ፣ ሰደቃ ወይም ምጽዋት ስጥ። ሰደቃ በገንዘብ ብቻ የተገደበ ነገር አይደለም። የሙስሊም ወንድም ፊት ላይ ፈገግ ማለትህ ሰደቃ ነው። በመልካም ንግግር የሰዎችን ህሊና መጠገነህ ሰደቃ ነው። ከመንገድ ላይ ቆሻሻን ማስወገደህ ሰደቃ ነው። ረሱል ሰለዋቱ ረቢ ወሰላሙሁ ዓለይህ እንዳሉት መልካም ነገር ሁሉ ሰደቃ ነው። 11ኛ፣ ዓይንህን ስበር። ሴቶችን አትይ፣ አካላቸውንም አታስተውል። አንቺም እንደዛው እህቴ። ዓይንህን ስትሰብር አላህ ዘንድ እንዴት ትልቅ እንደምትሆን ብታቅ ኑሮ